ታዋቂው ጋዜጠኛ ሶፎንያስ ከተመሳሳይ ጾታ ጋር ግንኙነት ለማድረግ ተቀጣጥሮ ሳለ በአዳማ ከተማ ወጣቶች ርብርብ ከተጋለጠ በኋላ ጉዳዩ ከፍተኛ ትኩረትን መሳቡ የሚታወስ ነው። ይህንኑ ተከትሎም አሻም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ እና በትርታ 97.6 ኤፍኤም ላይ ጠንካራ ጥሪ ሲቀርብም አመሻሽቷል። ይህ ጥሪ የቀረበው ጋዜጠኛው በቅርቡ ከኢትዮጵያውያን ባህልና ሴት ውጪ በሆነ ተግባር ላይ በመወዘፉና ተግባሩን ለረጅም ጊዜ ሲያደርግ እንደቆየ የሚያሳይ ማስረጃ በመረጋገጡም ነበር። ብዙ ኢትዮጵያውያን እነዚህ ሁለት ድርጅቶች የኢትዮጵያን ባህል የማይወክል ሰራተኛ በውስጣቸው አስቀምጠው ለህብረተሰቡ የፕሮግራም ይዘት እንዳያቀርቡም ስጋታቸውን ገልጸው ነበር። መረጃውን አረጋግጦ የመጀመሪያውን እርምጃ የወሰደው አሻም ቲቪም ጋዜጠኛውን ማገዱን ይፋ ሲያደርግ፣ ጋዜጠኛው በበኩሉ ያልተጠበቀና እጅግ አነጋጋሪ የሆነ ምላሽን ሰጥቶ የብዙሃኑን ትኩረት በመሳብ ጉዳዩን የበለጠ አነጋጋሪም አሳዛኝም እንዲሆን አድርጎታል። ይህንኑ በተመለከተ ከሚዲያው መታገዱን ተከትሎ ጋዜጠኛው ስለሰጠው ያልተጠበቀና አነጋጋሪ የሆነ ምላሽና አጠቃላይ ከተፈጸመው ተግባር ጋር የተያያዙ አሳዛኝ ሁነቶችን በሙሉ ጉራማይሌ ሚዲያ በዛሬው መሰናዶዋ ዝርዝሩን በቪዲዮ ማስረጃም ጭምር አስደግፋ ለናንተ ለውድ ቤተሰቦቿ ልታስመለክታችሁና ልታስደምጣችሁ ወዳለች። ለቻናላችን አዲስ ይሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተወዳጁን ሐሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ እንዲሁም ቪዲዮን ላይክ በማድረግ መረጃው ለብዙሃኑ ይደርስ ዘንድ ተባበሩን እያልን እንሆ ወደ ዝርዝር መረጃዎቹ አለፍን። እስከ ፍጻሜያችን ድረስ ቆይታችሁ ከኛ ጋር ይሁን። አንዴ እየደረስኩ ነው። ገና ከአዲስ አበባ ወጣን። እንዳያውቅ ነገሩ አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃል። ኧረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነገር ያለው መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልከቱን አርሊ ለዛ ነው። ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቂያ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነገር ያለው እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። አንድ ወዳጄ ከሀገር እንግሊዝ የላክልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር። አነጋጋሪው የሶፎንያስ ድርጊት ከመከሰቱ በፊት የተባለ እውነት ነው። ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝ። ወደ ባጃጅ ተራም ይዤ ልሂድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቀስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደኔ ተጠጉ። ሰላም አሉኝ፣ እኔም አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩኝ፣ ወደቅኩ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ መለጥ ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ ጭኛል። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። ይህንን የጻፈውና በፌስቡክ ገጹ ያጋራው ጋዜጠኛ ሶፎንያስ ዋ ሲሆን ነገር ግን ይህንን ጽፎ ካጋራ ከ24 ሰዓታት በኋላ ከአዳማ ወጣቶች ስለ ጋዜጠኛው ብዙሃኑን ያስደነገጠ መረጃ በቪዲዮም ጭምር ተጋለጠበት። መረጃው ይፋ መደረጉን ተከትሎም ጋዜጠኛው ይህንን ፖስቱን ከፌስቡክ ገጹ ላይ ሲያጠፋው በመረጃው የተደናገጡ ደግሞ አሻም ሚዲያና ትርታ ኤፍኤም ጋዜጠኛውን ከስራ እንዲያግዱት ጥያቄ ሲያቀርቡባቸውም ቆዩ። ለማህበረሰቡ ጥያቄ አፋጣኝ ምላሽ የሰጠው ደግሞ አሻም ሚዲያ ጋዜጠኛውን ከስራ እንዳገደው ይፋ ሲያደርግም ከጋዜጠኛው በኩል ያልተጠበቀ ምላሽ እንደተሰጠውም ገልጿል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር
ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል ሲል የሚጀምረው የአሻም መግለጫ ይሄ በሆነበት ሁኔታ ከትላንት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጸም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክቻለሁም ብሏል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛ የተሰራጨውን መረጃ ተከትሎም ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበትም ጠይቆ ነበር። በዚህም ሶፎንያስ አሁን ራሴን ለማስተካከልና ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር እንደሌለ አሻም አስታውቋል። ስለሆነም ይላል አሻም ሚዲያ የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከታችን እጅጉን እያዘንን ድርጊቱ የሚዲያ ተቋማችንን የማይወክል ይልቁንም በጽኑ የምናወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን ካለም በኋላ ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበረውን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጣችንን ለመግለጽ እንወዳለን ብሏል። ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል። እናታችን ሙተን ቢሽ ነው ያደረገው እንደ በቃ እንደ ሸከ ስርዓት ያደረገው በቃ ተንከባከበኝ ታይፕሽት ፓኬጅ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባይ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። ኦኬ ተሻዘው አደባባይ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት አደባባይ ጋር ቆሜያለሁ። በቃ ያወራሁት ልምጣ እንዴ? እሺ አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ እኔ ገና አለቅህም እኔ እንደዚህ ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠየቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ ምንድነው አንዴ ቆይ ላምብሮ ያው ከኔ ረዘም ያለ ለማለት ፈልጌ ነው። ከኔ ረዘም ይላል፣ ቀላ ይላል። በዛ ላይ ምንድነው ሰለሞኑ ያበደ ነው አልኩት። ያው ላጋልጠው ስለ አንድ ሰፈር ሰው ድንገት አየኝና አጭሊ አሉ ከጀርባዬ ጓደኞቼ ወንድም ሁሉ እየተከታተሉ ነበር። ከሚደረገውን ነገር እየተከተሉ ያዩ ማለት ነው። ወስጄው የሆነ ቦታ ላጋልጠው ስለ አንድ ሰፈር ሰው ድንገት አየኝና ምነው ምናምን ብሎ ጠየቀኝ። የዛ ሰዓት ላይ ያው እንዳይባንን ብዬ አረ ምንም ምስል የሆነ ግርግር ተፈጠረ በዛ ማለት። ከዛ ምንም አማራጭ አልነበረኝም። ልጆቹ መጥተው ጓደኞቼ እንግዲህ ያያችሁትን ጥቃት ፈጽመናል። ይሄንን የምነግራችሁ ግን ከምን አንፃር ነው? ይሄ እኔ አሁን ከልጁ ፐርሰናል ጥላቻ የለብኝ። ነገር ግን እንደ አንድ ወንድ ግን የክብር ጉዳይ ግን ያሳስበኛል። አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስተካከያ እንስራዚው እንዴ ነፃ ነኝ ያልከው? አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ። በቃ ሁሉም ነገርን እናውቃለን፣ ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም ወይ? የለም። አይ የሚረባ ፍቅር ጊዜ የለኝም። ምን ነው በቃ ነፍሽራ ሰለቻለሁ። በእርግጥም አንድ ነገር ሲገኝ የነገሩ ክብደት ሳይሆን የሚታየው እንደ ማንኛውም ወቅታዊ አጀንዳ ለሁለት ቀን አራግቦ ዝም ማለት የተለመደ ነው። ሁሉም መፈናፈኛ አሳጥቶ ግር በአንድነት የሆነ መፍትሄ የሚመጣ ነው የሚመስለው። የአብዛኛው ግን የወሬና የአጀንዳ ጥማታቸውን ማረጋጊያ እንጂ ኃላፊነት ተሰምቷቸው ዘላቂ መፍትሄ ለማምጣት አይመስልም። ይህ ሁኔታም በሶፎንያስ ላይ እንዳይተገበር በርካቶች እየጠየቁ ነው። ይህ ጋዜጠኛ ዛሬ ሳይሆን ከዚህ በፊትም መረጃ ወጥቶበት ነበር። በዛ ጊዜም ወንድ ልጅን ሲጀነጅን በግልጽ የሚያሳይ የሜሴንጀር መልእክት በቪዲዮም ተፖስቶ ነበር። ብዙዎች በዚህ ጉዳይ ላይ መነጋገሪያ ሲያደርጉት ቆይተው በርካቶችም ይህንን መረጃ ይፋ ያደረጉትን ሲወቅሷቸው ነበር። ያ ቪዲዮም በማህበራዊ ሚዲያ ከተሰራጨ በኋላ በርካቶች ሪፖርት ማድረጋቸውን ተከትሎ መረጃው ከማህበራዊ ሚዲያው ላይ እንዲጠፋ ተደርጓል። በዛን ጊዜ ብዙ ሰዎች በማወቅም ሆነ ባለማወቅ ይህንን ሰው ብዙ ሰዎች ተከትለውታል። እሱም አይኑን በጨው ያጠበ በተደጋጋሚ ወጥቶ የማይመስል ማስተባበያ
ማስተባበያን እየሰጠ ራሱን ሲከላከል ነበር። በወቅቱ ፌክ አካውንት በስሜ ተከፍቶብኝ ሀክ ተደርጌ ነው፣ ሌላም ነገር ደርሶብኛል፣ የአእምሮ እክል አለበት፣ ጤነኛ አይደለም፣ ዛሬ ያደረገውን ነገር አያስታውሰውም እየተባለ እንደ ሽፋን ተጠቅሞበት ከተግባሩ ሳይቆጠብ እዚህ ደረጃ ደርሷል። የህግ አካላት ትናንት የወጣበትን የቪዲዮ ማስረጃ በመመልከት ይህ ሰውዬ አሁንም ችላ ተብሎ ትውልድን እየበከለ ስለሆነ ለህግ ይቅረቡልን፣ አንድ ቀን ተጮ ዝም የሚባል ነገር አይደለም፣ ከራስም ከማህበራዊ ህይወትም መታገድ አለበት የሚሉ በርከት ያሉ ተቃውሞዎች በማህበራዊ ሚዲያው እየተሰሙ ይገኛሉ። በእርግጥም በደንብ አድርጎ ነው ሳይኳችንን የበላው። በደንብ ህዝቡን አጥንቶታል። የሆነ አስቀያሚ ነገር ያደርግና የአእምሮ ኬዝ አለብኝ ተሰቃይቼ ጎዳና ወጥቼ ለእናቴ እንደዚህ ሆኜ ምናምን ብሎ በየፖድካስቱ ላይ እየቀረበ ብዙ ነገሮችን ይናገራል፣ ድራማም ይሰራል። እንደተለመደውም ከላይ በመግቢያችን ላይ የገለጽንላችሁና ተዘረፍኩ ያለበት ፖስት የፈጠረውን የፈጠራ ወሬ ሲታይ ደግሞ አሁንም ጸበል ገብቻለሁ እያለ ይደበቃል። እዛ ማንም የሚነካው የለም። ልክ ሰው እንደረሳው ሲያስብ ደግሞ ተጎሳቅሎና ከስቶ ይመጣል። ታምሜ ነበር መንፈስ ነበር ብሎ ድራማውን ተዘጋጅቶበት ይመለሳል። ሁሉም ስለዚህ ሰውዬ ፖስት አረጉ፣ ጸበል፣ ቤተክርስቲያንን፣ የትም ሄደ፣ ፊቱም ሰው ሁሉ እንዲያውቀው እናድርግ። እንደዚህ አይነት ሰዎች ጸበል ቦታ ሲሄዱ ሌላ ነገር እያሰቡ ስለሆነ የሚሄዱት፣ ይልቁንስ ሳይረፍድ በቁጥጥር ስር ሊውል ይገባል። ብዙ ማስረጃዎች አሉ። እንደዚህ አይነት ዘግናኝ ነገር ይቅርና በአለባበስ ማህበራዊ ሴትን ያልጠበቀ ተብሎ ሰዎች እየታሰሩ እንዴት ይሄ ሰው ዝም ይባላል የሚሉ ጥያቄዎችም ዛሬም ድረስ በጩኸት እየተሰሙ ነው። እኛ ሀገር ከዕለት ዕለት በምናያቸው ምልክቶች በመነሳት በጣም አስጊ ደረጃ ላይ የደረሰ ይመስላል። ሊያውም በህግ የሚያስቀጣ ሀገር እየኖርን ማህበራዊ ኃላፊነት ግዴታም ያለባቸው ተቋማትም ሆነ ግለሰቦች በዚህ ጉዳይ ላይ በቂ ጊዜን ወስደው አለመስራታቸውን ስናይ ደግሞ ጉዳዩን የበለጠ አስፈሪ አድርጓል። እንደ ሀገር በቂ የሆኑ የስነ ምግባር ልቅነቶችና የህፃናት ጾታዊ ጥቃቶች አሉብን። ተጨማሪ አንፈልግም ልንል ይገባል። እነዚህ በቂ ሀገራዊ ችግሮቻችንን እናዳምጥበት። በመሆኑም የጋዜጠኛ ሶፎንያስ ጉዳይ በመረጃና በማስረጃም ጭምር የተረጋገጠ ነውና የሚመለከታቸው የህግ አካላቶች በፍጥነት አስፈላጊውን እርምጃ ይውሰዱ እያልን በዚህ ጉዳይ ላይ የእናንተ ሀሳብ አስተያየትስ ምንድነው? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ የሚለውን እያስታወስን ልዩ መሰናዷችንን በዚሁ አበቃን። በሌሎች መሰል መሰናዶዎች በድጋሚ እስክንገናኝ ድረስም ለጉራማይሌ ሚዲያ ዩቲዩብ ቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተወዳጁን እያልን ተሰነባበትን። ሰላም።